ሰላም ሰላም እንዴት ናችሁ? እንዴት ወደዳችሁ ነው የተከበራችሁ የሀገሬ ልጆች እንዲሁም የቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት እናንተን ስለማይጎዳ እኔን ስለሚጠቅመኝ ይህንን ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ፕሊስ፣ አበረታቱኝ። ቀጥታ ወደ ቪዲዮ እንገባለን ነው። እዚህ መጀመሪያ ላይ ምንድነው የሚለው ሜሞሪ ይላል። ሜሞሪ ማለት ትውስታ ማለት ነው፣ ወይም ማስታወስ ማለት ነው። በቃ ትውስታ ማለት ነው ሜሞሪ ማለት ነው። ዋት ኢዝ ኢት ይላል እዚህ ጋር። ዋት ኢዝ ኢት ማለት ደግሞ ምንድን ነው እንደማለት ነው። ዋት ኢዝ ኢት ምንድን ነው። አሁን እኛ ስናነብ ዋት ኢዝ ኢት ምናምን ብለን ነው እንጂ አድቫንስድ ላይ ምናምን ሲጠቀሙ ዋት ኢዝ ኢት ነው የሚሉት። ስለዚህ ዋት ኢዝ ኢት ምንድን ነው ማለት ነው። ሁ ኢዝ ዲስ ይላል እዚህ ጋር። ሁ ኢዝ ዲስ ማለት ደግሞ ማን ነው ማለት ነው። ሁ ኢዝ ዲስ ማን ነው ማለት ነው። ሁ ኢዝ ዲስ። ዱ ዩ ዋንት ይላል ከስር ደግሞ። ዱ ዩ ዋንት ማለት ደግሞ ትፈልጋለህ ማለት ነው። ዱ ዩ ዋንት ትፈልጋለህ። ከዛ በኋላ ያለውን ድርጊት ታስገባላችሁ። ለምሳሌ ዱ ዩ ዋንት ፋይት ሚ፣ እንደዚህ አላር እንደዚህ አይነት ነገሮች ምናምን ማስገባት ትችላላችሁ ማለት ነው። ዱ ዩ ካም ይላል እዚህ ከስር መጨረሻ ላይ ማለት ነው። ዱ ዩ ካም ማለት ደግሞ ትመጣለህ ማለት ነው። ዱ ዩ ካም ትመጣለህ እንደማለት ነው። ዱ ዩ ካም ማለት። እሺ እዚህ ጋር ደግሞ ምንድነው የሚለው ዊች ዋን ይላል። ሶሪ እዚህ ጋር አጻጻፌ ጋር ዊች ዋን ይላል። ዊች ዋን ማለት የትኛው ማለት ነው። ዊች ዋን ማለት የትኛው ማለት ነው። ዳት ዋን ይላል። ዛት ዋን ማለት ደግሞ ያኛው እንደማለት ነው። ዊች ዋን ሰው ዊች ዋን ካለ ዛት ዋን ማለት ትችላላችሁ ማለት ነው። ያኛው ማለት ትችላላችሁ። ቴክ ሚ ይላል ደግሞ እዚህ ጋር። ቴክ ሚ ማለት ውሰደኝ እንደማለት ነው። ቴክ ሚ ውሰደኝ ማለት ነው። ዊዝ ዩ ይላል እዚህ ጋር። ዊዝ ዩ እኛ ስናነበው ዊዝ ዩን ብለን ነው፣ ግን በትክክለኛው አጠራር ከሆነ ዊች ዩ ነው የሚለው። ዊዝ ዩ ማለት ካንተ ጋር እንደማለት ነው። ካንተ ጋር እንደማለት ነው። መጨረሻ ላይ ደግሞ ምንድን ነው የሚለው ካም ዊዝ ሚ ይላል። ካም ዊዝ ሚ ማለት ና ከኔ ጋር ኦር ነይ ከኔ ጋርም ማለት እንችላለን ማለት ነው። ካም ዊዝ ሚ ና ከኔ ጋር ወይም ነይ ከኔ ጋር እንደማለት እንችላለን ማለት ነው። እንደዛ አድርገን መጠቀም እንችላለን ማለት ነው። ካም ዊዝ ሚ ና ወይም ነይ ከኔ ጋር እንደማለት ነው። እዚህ ጋር ደግሞ ምንድነው የሚለው ሁ ኢዝ ሺ ይላል። ሁ ኢዝ ሺ ማለት ማነች እሷ ወይም እሷ ማነች እንደማለት ነው። ሁ ኢዝ ሺ ማለት ወንድ ከሆነ ደግሞ ሁ ኢዝ ሂ ማለት ነው። ሁ ኢዝ ሺ ማነች እሷ። ሌላ ሰዎች ምናምን ከሆነ ደግሞ ሁ አር ዘይ ማለትም እንችላለን ማለት ነው። እዚህ ጋ ግን ሁ ኢዝ ሺ ነው የሚለው ማነች እሷ እንደማለት ነው። ዶንት ክራይ ይላል ደግሞ። ዶንት ክራይ ማለት ደግሞ አታልቅስ ወይም አታልቅሺ እንደማለት ነው። ዶንት ክራይ ማለት አታልቅስ ኦር አታልቅሺ እንደማለት ነው። ዶንት ክራይ ማለት። ዌር ዌር ዩ ይላል እዚህ ጋር ደግሞ። ዌር ዌር ዩ ማለት የት ነበርክ እንደማለት ነው። ዌር ዌር ዩ የት ነበርክ ወይም የት ነበርሽ እንደማለት ነው። ዌር ዌር ዩ ማለት። ሁ አር ዩ ይላል። ሁ አር ዩ ማለት ደግሞ ማነ ወይም ማነሽ እንደማለት ነው። ሁ አር ዩ ማነ ኦር ማነሽ ማለት ነው። ሚራክል ይላል። ሚራክል ማለት ደግሞ ተአምር ማለት ነው። ሚራክል ማለት ተአምር ማለት ነው። እሺ ቤተሰቦች የዛሬ ቪዲዮአችን አጭር ነበረ። በቀጣይ በረዥም ቪዲዮ ስለምንመጣ አስተያየት ካላችሁ ኮሜንት ላይ አስቀምጡልን።